ግንቦት አንድ ቀን ዛሬው ቀን ማለት እመቤታችን ቅድስት ድንግል ማርያም ተወለደች። ልክ ገና በማህፀን ውስጥ ሳለች ይላል ነገረ ማርያሙን ስናነበው ተአምር ትሰራ ነበር። አይሁድ በምቀኝነት ተነሱና ሐናና ኢያቄምን አሳደዷቸው። እመቤታችን የተወለደችው ከቤት ውጪ ነው ታውቃላችሁ። በሊባኖስ ተራራ ላይ ነው የተወለደችው መጽሐፉ እንደሚነግረን ማለት ውጪ የተወለደችበት ምክንያት በአይሁድ ምክንያት ተአምር ሲሰራ ገና በእናቷ በሐና ማህፀን ሳለች በምቀኝነት ተነስተው አሳደዷት። በሚወጡበት ጊዜ ከቤት የተቦካ የተጋገረ ነገር ይዘው አልወጡም። ጥሬ ነው ይዘው የወጡትን ያን ጥሬ እየቀቀሉ ንፍሮ አድርገው ይበሉ ነበረ። ዱቄት ይዘው ወጥቶ ነበረ። ያን ዱቄት ቂጣ እያደረጉ እየጋገሩ ይበሉ ነበረ። እመቤታችን የተወለደችው ከቤት ውጪ ነው። ልጇ ኢየሱስ ክርስቶስም የተወለደው ታውቃላችሁ በከብቶች ግርግም ውስጥ በተናቀ ስፍራ፣ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በከብቶች ግርግም ውስጥ ነው ጌታችን ኢየሱስ ክርስቶስም የተወለደ። ስለዚህ እመቤታችን ልክ ግንቦት አንድ ቀን በሊባኖስ ተራራ ላይ ተወልዳለች። ስሟንም ማርያም ብለው አወጡላት። የእግዚአብሔር ስጦታ ናት ብለው ሲሉ መንግሥተ ሰማያት መርታ የምታስገባ ናት ብለው ሲሉ ሐናና ኢያቄም ስሟን ማርያም ብለው ጠሯት ነው። ወገኖቼ እኛ ከመወለዳችን በፊት ብዙ ዝግጅት ተደርጎልን ነው የምንወለድ። አልጋ ተገዝቶልን፣ አንዳንዶቻችን የምንለብሰው ልብስ ተዘጋጅቶልን፣ ጡጦ ተዘጋጅቶልን፣ የምንቀይራቸው ብዙ አልባሳቶች ተዘጋጅተውልን እንዳቅማችን ማለት ነው የምንጠቀለልበት ወርቀ ዘቦ ተዘጋጅቶልን ነው በክብር ነው የምንወለደው ብዙዎቻችን። የጌታ እናት ድንግል ማርያም ወላዲት አምላክ ግን ማንም ሰው የሚጠይቃትን በሌለበት ስፍራ ላይ ከቤት ውጪ በሊባኖስ ተራራ በማይመቸው ስፍራ ላይ እመቤታችን ግንቦት አንድ ቀን ተወልዳለች። በረከቷ ከሁላችን ጋር ይሆንልን። እንግዲህ እኛ በዓሉን ከቤት ውጪ ወጥተን የምናከብርበት ምክንያት እመቤታችን ከቤት ውጪ ስለተወለደች ነው። አሁን አንዳንድ ሰዎች ይህን ባለማወቅ ጥያቄ የሚያነሱ ሰዎች አሉ። ውጪ ወጥተን ንፍሮውን ቀቅለን ቂጣውን ጋግረን አቅማችን በፈቀደ ጸበል ጻዲቅ አዘጋጅተን ስንበላ ስንጠጣ የእመቤታችን የልደት በዓል መታሰቢያ ስናደርግ ከየት አምጥተውት ነው ባዕድ አምልኮ እያመለኩ ነው ብለው የሚናገሩ ሰዎች አሉ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው። ወገኖቼ በእኛ ቤት ውስጥ አንድም ባዕድ አምልኮ የለም። ሁሉም ምክንያት አለ። ሁሉም መሰረት አለ። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር በቤተ ክርስቲያናችን ውስጥ የለም። ስለዚህ በግንቦት አንድ ቀን የእመቤታችንን የልደት በዓል ከቤታችን ውጪ ወጥተን የምናከብርበት ምክንያቱ እመቤታችን ቅድስት ድንግል ማርያም ከቤት ውጪ ስለተወለደች ነው። አንዳንድ ሰዎች እርግጥ ነው ባለማወቅ